በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ከግብጽ ጋር። ከግብጽ ጋር። ማን አሸነፈ? ግብጽ። በአድዋ ጦርነት ጊዜ ከሀዲያና ከከምባታ አካባቢ 4000 ጦር ይዞ ወደ ውጊያ ቀጠና ያመራው ፊታውራሪ ማን ይባላል? እሺ ጥያቄው ትደግማለህ? በአድዋ ጦርነት ጊዜ ከሀዲያና ከከምባታ አካባቢ ከ4000 በላይ ጦር አሰልፎ ወደ ጦር ሜዳ ያቀናው ፊታውራሪ ማን ይባላል? ፍልስጤማውያን። ማን? ፍልስጤማውያን። በአድዋ ጦርነት ጊዜ ከሀዲያና ከከምባታ አካባቢ ከ4000 በላይ ጦረኞችን ይዞ ወደ ውጊያ ቀጠና ያመራው ማን ይባላል? የሰውዬ ስም? አሉላ ኮሎኔል በየነ ጴጥሮስ ማለት በዛ ጴጥሮስ። ፊታውራሪ ጌጃ ገሪቦ። በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ከነጮች። ከየትኛው ሀገር? ኬንያ። ከኬንያ ጋር ኢትዮጵያ የተዋጋችው። ማን ነው ያሸነፈው? ኢትዮጵያ። እሺ ከማን ጋር ነበር የተዋጋችው? አንድ አቀረትን ብለሽ። ከኬንያ ጋር። ኦኬ ማን አሸነፈ? ኢትዮጵያ። በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ከአማራ ጋር ነው የተዋጋችው። መሰግናለሁ። መጀመሪያ እስቲ ስምን ግለጽልኝ። ታደሰ ዋና። ማን? ታደሰ ዋና። በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ወላይታ። ከወላይታ ጋር ነው የተዋጋችው ኢትዮጵያ። ከአድዋ ላይ ማን አሸነፈ? ሆሳና። በአድዋ ጦርነት ጊዜ ከሀዲያና ከከምባታ አካባቢ ከ4000 በላይ ጦሮችን አሰልፈው አድዋ ድረስ ሄዶ የተዋጋው ፊታውራሪ ማን ይባላል? ጌጃ ገሪቦ በትክክል መልሶታል። ልክ እንደ ጦረኛ ፊታውራሪ ጌጃ